አምሪሁ ለአቡነ ገብረ መንፈስ ቅዱስ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ተአምሪ ነው። ጸሎቱና በረከቱ አማላጅነቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ንዑድ ክቡር የሚሆን የአባታችን የአቡነ ገብረ መንፈስ ቅዱስ መታሰቢያውን ዝክሩን የምታደርግ አንዲት መበለት ነበረች። አንዴ በተወለደበት አንድ ጊዜ ባረፈበት በሁለት ዓመት ጊዜ ዝክሩን ታዘክር ነበር። ሌላ በጎ ስራ አልነበራትም። ጾምም ቢሆን ጸሎትም ቢሆን አታውቅም ነበር። ከዕለታት በአንድ ቀን ለአባታችን መታሰቢያ ዝክር የሰበሰበችውን እህል ተሸክማ ብቻዋን ስትሄድ ሁለት ቀማኞች አገኟት። ተነስተውም ያዟት። አንዱ ለአባታችን ለገብረ መንፈስ ቅዱስ ዝክር የያዘችውን እህል ይዞ ሁለተኛውም እጇን ይዞ እየጎተቱ ወደ ጫካ ወሰዷት። ያችም ሴት አስቀድሜ ራሴን ለእግዚአብሔር ሰጥቻለሁ፣ ዳግመኛ ለወዳጄ ለገብረ መንፈስ ቅዱስ ነፍሴን ስጋዬን አደራ ሰጥቻለሁ፣ ምን ትለኛለህ? በአባታችን ገብረ መንፈስ ቅዱስ ጸሎት አምልሃለሁ፣ አትንካኝ አለች። በጉልበቱ ሊያስተኛት ወደደ። እርሷም ዓይኗን ወደ ሰማይ አቅንታ እጆቿን ዘርግታ አባቴ የታመንኩብህ ረዳቴ የት አለህ አለችው። ያን ጊዜ ትልቅ አንበሳ መጥቶ ራሱን ይዞ አጥንቶቹን ሁሉ በታተነው። ያም አንበሳ እንደ ሰው ተናገራት። በጸሎቱ የታመንሽ አባትሽ ገብረ መንፈስ ቅዱስ አዳነሽ፣ በሰላም ወደ ቤትሽ ግቢ አላት። ያን ጊዜ ያች መበለት እንደ ሰው ያናገራት የዚያን አንበሳ ነገር የአባታችን የገብረ መንፈስ ቅዱስንም ተአምራት እያደነቀች ወደ ቤቷ ገባች። በሰማችም ጊዜ ለአባታችን ገብረ መንፈስ ቅዱስ መታሰቢያ እንዲሆን የሰበሰበችውን እህል እየነጠቃት ቀማኛ ከረጢቱ እንዲታሰር ይዞ አገኘችው። የነጠቃትን ቀማኛ ከረጢቱ እንደታሰረ ይዞ አገኘችው። እስከ ዕለተ ሞቷ ድረስ ዝክሩን መታሰቢያውን አደረገች። ይህንንም ድንቅ ነገር ለሀገሩ ሰዎች ተናገረች። የሀገሩም ሰዎች ይህንን ሰምተው እግዚአብሔርን አመሰገኑ። የአባታችን የአቡነ ገብረ መንፈስ ቅዱስ አማላጅነቱና በረከቱ ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን። የጻድቁ አባታችን በረከት አይለየን ለዘላለሙ አሜን።